ማስረሻ ሰጤ በዛሬው ዕለት እንዳደረገው ሌሎች በስር የተሰገሰጉ እስከታች ድረስ ስራ ገንዘብ ከፍተኛ ገንዘብ ተበጅቶ ነበር እንቅስቃሴ የሚደረገው እና ቢቻል ጠቅላላ የአፋሕድ ስራ አስፈጻሚ ከግማሽ በላይ ውሳኔ እንዲሰጥ ለማድረግ ሙከራ የማድረግ በይፋ ይሄ ሳይሆን ሲቀር ከመሪ ጀምሮ ከላይኛው ሊቀመንበሩ ጀምሮ ያሉትን በጉዳዩ ላይ አይቀበሉንም ብለው የሚያስቡትን እንዴት አድርገው የኃይል አሰላለፍ ለውጥ ሊያደርጉ እንደሚችሉ እንቅስቃሴዎች ነበሩ። ይህም በተመለከተ እንደምታስታውሱት ያነሳ ነው በድርጅት ውስጥ የኃይል አሰላለፍ ለውጥ አለ የሚለውን ከኛ እንደ አዲስ የሰማችሁት አይደለም። መስፍን የሚባለው የድርጅቱ የሥራ አስፈጻሚ አባል የአፋሕድ የሥራ አስፈጻሚ አባል ስለ ሁኔታው የተናገረው አስተማማኝም ከበቂ በላይም ነበር የወጣበት ተቀርጾ የወጣው መረጃ። ያ መረጃ ለሁሉም ግልጽ እንዳለገው ነገሩን በብአዴን በኩል ታቅዶ የሚሰራ አፐራንድም ያለው እንደሆነ የምታስታውሱት ነው። ማን ነው ሁሴን ሲናገር ያኛው እንደ ምርኮኛ ነው የሚያወራው፣ ተደራዳሪ ምናምን አይደለም፣ ምርኮኛ ነው። አሁን እንደ ምርኮኛ ያ የበላይነት ይዞ ትዕዛዝ ነው የሚሰጠው። ይሄኛው እየተለማመጠ በድርጅት ውስጥ የኃይል አሰላለፍ ልዩነት ስላለ የበላይነት ለመያዝ ጥረት እያደረግን ያለው። ይሄንን የኃይል አሰላለፍ ልዩነት አለና ጥረት ይደረጋል የሚለው በነገራችን ላይ ከዚህ በፊት እኮ ተሞክሮ ነው። በነገራችን ላይ ቀላል ባልሆነ መንገድ ሚዲያውም ላይ እኮ ተሞክሮ እንደዚህ አይነት የቤት ስራ ተሰጥቶ የዛሬ ዓመት 2 ዓመት ኃይል አሰላለፍ በሚል ዲቪዥን እንዲፈጠር ተደርጎ የሆነ ነገር ተደርጎ መጨረሻ ላይ ያንን ቢት አድርገን አሸንፎ እንደፈለጉ እንዳያደርጉ ማድረግ ችለን ማቆየት የምንችልበት እድል ተፈጥሮ ነበር። በሚደንቃችሁ ሁኔታ አሁን ማስረሻ ሰጤ ላላርገን ነው። ሰሞኑንም እየተናገርን ነው፣ እያስረዳን ነው ለህዝቡ፣ ለድርጅቱ እድል እየሰጠን ነው። ከዚህ በላይ የአማራ ህዝብ ትግል እንዳይጎዳ ለይቶላቸው ሽሎኖ ገፍቶ የመጡት እዚህ ዋሽንግተን ዲሲም አገር ቤትም ኔትወርክ አላቸው። በተደራጀ ሁኔታ አብረው እየሰሩ ነው። ድርጅቱ መረጃ አለው፣ ማስረጃ አለው። እዚህ ዋሽንግተን ዲሲ ላይ ዛሬ ማስረሻ ሰጤ ባህር ዳር ሄዶ መግለጫ መስጠቱ አይደለም እንደ ቁም ነገር የሚወሰደው። ዝጎን ከሄደ ቆይቷል። በተለይ እኛን የምታደምጡ የምትከታተሉ ምን እየሆነ እንደሆነ በደንብ እየተረዳችሁት። አሳዛኙ ነገር እዚህ ዋሽንግተን ዲሲ የተቀመጠ ሰው በውክልና በቀጥታ ከሱ ጋር እየተገናኘ የሚሰራ ሰው ከድርጅቱ በፊት ሚዲያ የማፍረስ ተልዕኮ ወስዶ እንቅስቃሴ ሲያደርግ እንደነበረ አፋሕድ ላይ ያሉ አመራሮች ያውቃሉ፣ በሚገባ ያውቃሉ። ሚዲያ ለማፍረስ ቀድሞ እንዲፈርስ የተፈለገው እዚህ ነው። ሚዲያ ቦልድሊ ዋሽንግተን ዲሲ የተቀመጠ አንድ ሰው በቀጥታ ከዚህ ከማስረሻ ሰጤ ጋር ይገናኛል፣ ይሰራል። መረጃ ብቻ አይደለም፣ ማስረጃ አለ። ይሄ ማስረጃ ግን መነገር ያለበት ቀድሞ በድርጅቱ ነው። ይሄ ድርጅት አንድም ሳይወክላቸው ወክሎናል ብለው እንቅስቃሴ ያደርጉ ነበር። ድርጅቱ ያልወከላቸው ግን ድርጅቱን እንደወከላቸው አድርገው እንቅስቃሴ የሚያደርጉ ከበስተጀርባ ይሰሩ የነበረው በቀጥታ ከማስረሻ ጋር። ይሄንን ድርጅቱ እንዲያውቅ አድርገን መረጃው እንዳላቸው ያረጋገጡልን አካል። እኔ አንድ ነገር ተናግሬያለሁ። ሐቅህን ያዝ፣ የሚከተል ፈጣሪ ነው። ሂድ ቀራንዮ ዘቅዝቀው ይስቀሉህ፣ በቅንዋተ መስቀል ይቸንክሩህ፣ እሁድ ታሸንፋቸዋለህ። ዓርብ ላይ ብቻ የሚቀር መስሏቸው ሐሙስ ዕለት ቆመጥ ይዘው ወንበዴ ሌባ እያሉት መጡ። ክርስቶስን ሊሰቅሉ መጡ።
በሸላቾቹ ፊት ዝም እንደሚል በግ ዝም አለ፣ አፉንም አልከፈተም። እውነት እሱ ጋር እንዳለ ያውቃል። እውነት እሱ እንደሆነ ያውቃል። እንደሚያሸንፋቸው ያውቃል። አየህ፣ ከ4 ኪሎ ባህር ዳር ዋሽንግተን ዲሲ የተሳሰረ እንቅስቃሴ ይደረግ ነበረ። 4 ኪሎ ባህር ዳር ዋሽንግተን ዲሲ፣ ሲያትል ዋሽንግተን ኮኔክት ይደረግ ነበረ። እውነት ለመናገር ትላንትናና ከትላንት ወዲያ ማስረሻን ጀግና ለማድረግ ሲሞከር ሰምታችኋል። ሰው እንዴት አይነ በጨዋጥቦ ምን ተብሎ እንደሚቀረብም ፈጣሪ ወቀው። ተከዳ ሲባል ነበረ። ትላንትና ከትላንት ወዲያ ማስረሻ ሰጤ ተከዳ፣ ሊረሸን ሲል ሸሸ። ምን አላችሁ? ከሚሸሸው ከሚሄደው አካል ጋር የሚሰሩ አካላት ዋንስ የሚሄደው ሲሄድ ጀግና ይሉታል ተቀምጠው። ምክንያቱስ የሚሄደውን ጀግና ማድረግ ብቻ እኮ አይደለም፣ የሚቀረውን አቆሽሸው ነው የሚሄደውን ጀግና የሚሉት። ብአዴን ጉዳይ አይደለም። ማንንም አዝረክርኮ ከተጠቀመ በኋላ የትም ስለሚጥል ወዲያውኑ ነው ይሄው በአንድ ቀን አዝረክርኮ እንደዚህ አጋልጦ የብአዴን ውላጅ ማን እንደሆነ በግልጽ ይፋ ወጥቷል። መካድ መሸምጠጥ አይቻልም። አነጋገርነው ተነጋገርንም ሲባል ስለነበረ ጭምር ማለት ነው። እንዳውም ማስረጃ አለው ያወጣል ሲባል ነበር። እንዳውም ጥሩ ቦታ የያዝና ቃለ ምልልስ ይሰጣል ይባል ነበረ። ምን አልናችሁ ትላንትና? ጸዳሉ አበባ ጉንጉን ተበርክቶለት በብአዴን እጅ ሆኖ ሲደወልለት እንደው በጭራሽ የሚታሰብ አይደለም እያለ ያወራ ነበረ። ትላንትና አንስቻለሁ፣ ይሄንን ከትላንት ወዲያ አንስቻለሁ። በብአዴን እጅ ላይ ሆኖ መግለጫ ሊሰጥ እየተዘጋጀ አረጋ ከበደ ጋር ሊፈራረም እየተዘጋጀ ጀግና ነው ተከዳ ይባልለት ነበር። አየህ ማን የት ጋር እንደቆመ። ጭቃ የሚቀባው ማን ነበረ? ጭቃ ሲወረወርበት የነበረው ማስረሻ አረጋ ከበደ ጋር ሊጨባበጥ እየሄደ በአማራ ትግል ውስጥ ለአማራ እየታገልነን የሚል ጫወታ እየተጫወቱ ያሉ የብአዴን ውላጆች ዘመነ ካሴ ላይ ነበር ጭቃ የሚወረውሩት። ማስረሻን ተከዳ ይሉታል። 6 ወር 8 ወር 2 ዓመት 3 ዓመት ታሪክ እየጎተቱ ወደ ኋላ እየሄዱ በዚህ ጊዜ ማርያምን ብሎ በዚህ ጊዜ ገብርኤልን ብሎ ምናምን ብሎ ዘመነ ላይ ነበር ያተኮሩት። ሰው በአንድ ጊዜ ሁሉንም ድምጥማጤ ማጥፋት። አየህ ማን ምን አይነት ተልኮ ይዞ እንደሚንቀሳቀስ በአማራ ትግል ውስጥ እነማን የት ጋር ነው የቆሙት የሚለውን እኔ በህዝቡ መመራመር በህዝቡ ጥንቃቄ በሌላው ምናምን አይደለም። ፈጣሪ የንጹሃንን የትግል እሳቤ ስሌት ዋጋ መክፈል እያየ ሳይውል ሳያድር እያጋለጠ ነው እንጂ አሁን አክትሟል። ከዚህ በኋላ መቃብራቸው ላይ የአበባ ጉንጉን ያስቀመጡ ናቸው እንደ ጌታቸው ረዳ። የጊዜ ጉዳይ ነው እንጂ ለይቶላቸው አንድ ፊቱን የአገዛዙን ጎራ ተቀላቅለው አፍ የሚካፈቱበት ጊዜ ሩቅ አይሆንም። አነጋገር ነው ተከዳ። ማን ይከዳው? በማን የተከዳው? ሊረሸን ሲል ሸሸ። ብአዴን ለረጅም ጊዜ ሲደራደረውና አብሮት የነበረ ሰውዬ ከዚህ በፊት ምን ሲባል ነበረ ታስታውሳላችሁ? እጅግ በረቀቀ መንገድ የብአዴን ሰዎች የሄዱበት መንገድ የሚገርም ነው። እንደው በዚህ ብዙ ርቀት መሄድ ችለዋል። ትላንት ወይ ኦፊሻሊ በይፋ መግለጫ ሊሰጡ ይመጣሉ፣ ካልሆነ ከበስተጀርባ ሆኖ መስራታቸው ነው የተሻለ የሚያዋጣው ከተባለ ደግሞ ከበስተጀርባ እንዲቀመጡና አማካሪ እንዲሆኑ ይደረጋሉ። ማን በይፋ ይመጣል፣ ማን እንደ ጸዳሉ በይፋ ያመጡታል ወይስ ከበስተጀርባ ያደርጉታል የሚለውን መጠበቅ ነው። ምንም መቸኮል አያስፈልግም ነው ያለው። ይኸውላችሁ በስህተት ወይ ተደውሎለት እሷ አሳስቶ ምናምን እንዳይመስላችሁ፣ በእቅድ አብሮ ሲሰራ ነበር።
ይሄንን የአፋሕድ ከፍተኛ አመራሮች በሚገባ ያውቃሉ። ከዲሲም ከዩጋንዳም ያለውን ኮኔክሽን ያውቃሉ፣ በሚገባ ያውቁታል። አምር ቢመጣ ቆርቆሮና ቁሽማንቁሽ ሊቀር ይችላል እንጂ አንደበታችን እስካለ ድረስ እስትንፋሳችን እስካለ ድረስ ሊያቆሙን አይችሉም። የፈለጉትን መንገድ ሊከተሉ ይችላሉ ስንል ነው የቆየን። እምብዛም የሚገርም እምብዛም ወዮ የሚያስብል አይደለም። ማስረሻ ሰጤ አንድ 5-6 አጃቢዎች ብሎ የያዛቸውና መሄድ ያዋጣል ብለው ያመኑ በሚከፈላቸው ገንዘብ በሚያገኙት የከተማ መሬት ስምምነት የፈጸሙ የጨረሱ ለዚህ ፕሮፓጋንዳ ሬዲ ሆኖ የሚጠብቁ አካላት ነበሩ። አሁን ለምን ጊዜው ተመረጠ ያላችሁ እንደሆነ ልትገረሙ ትችላላችሁ። ጊዜው ለምን አሁን? ትናንትና ስናነሳላችሁ ነበር። በአፋሕድና በአፋብኃ በኩል ያለው ንግግር በስራ አስፈጻሚም በታችኛው መዋቅርም ደረጃ ከፍ ባለ ደረጃ ውይይት እየተደረገ ነው። ይሄ ውይይት የሰነድ ዝግጅቶቹ ተጠናቀዋል። ትላንት በዝርዝር ስናነሳ እንደነበረው የቀረው ትንሽ ነገር ሁልጊዜም ማነቆ የሚገጥመው አመራር ምርጫ ወዘተረፈ ጋር ስለሆነ ሊደርሺፑ ጋር ነው የቀረው። ይህንን ከፍጻሜ ለማድረስ ግን በሁሉም በኩል ኮሚትመንት እያየን ነው፣ ቁርጠኝነት እያየን ነው። በዚህ መካከል የአማራ ትግል ታጋይ መስለው የዚህ ህዝብ ትግል ደጋፊ መስለው ተስፋ የማስቆረጥ አጀንዳ፣ ህብረተሰቡን ተስፋ የማስቆረጥ ተበትኗል ማለት አልቆለታል የሚል አጀንዳ ሲያራግቡ የቆዩት አንዳንዶቹም ኩታራም በሚል ቋንቋ ይህንን ኃይል የመዋጋት ሞራል የለውም ሲሉ ነበር። አንዳንዶቹም አዋጊ ይመስላሉ ራሳቸው። ፈርጥጦ ሸሽቶ የወጣውላ እኮ ነው በየአቅጣጫው። እንኳን ጥይት ቁጣ መታገስ የማይችል ፈሪውላ እዛ ነፍሱን አስይዞ የሚታገለውን አካል ሞራል የለውም ምናምን የለውም ይላል። እየማረከ አይኑ እያየ እያሳየው የብርሃኑን ጁላን ጦር አሰልፎ እየነዳ እያሳየው ሌላ ወሬ ያወራል። ትላንት አመጣልላችሁ እኮ ሸበል በረንታ ላይ 6 ወር ያሰለጠኑትን በገፍ አሰልጥነው አስመርቀው ያንን ዜና ሆኖ እየቀረበለት ከማስረሻ ጋር ሰጤ ጋር ስለሄደው 6 ወር 6 ሰው አጀንዳ ሊያደርግልህ ይፈልጋል። ስንት ክፍለ ጦር አለ፣ ስንት ብርጌድ አለ፣ ስንት እዞች አሉ፣ ኮሮች አሉ። የባዴን የመጨረሻ አስቂኝ የውድቀት ማሳያ የአማራ ፋኖ ህዝባዊ ድርጅት እንትና ጋር ቢሳካ ኑሮ የአማራ ፋኖ ህዝባዊ ድርጅት በዚህ ፕሮሰስ እና በዚህ ሂደት ውስጥ ገብቶ እንደ ድርጅት ሰረንዳ አድርጎ ገብቶ በቃ ገብቻለሁ ይል ነበር። ቢሳካ ያን ማድረግ ነበረ ፕላኑ። አልሳካ ሲል ማስረሻ ሰጤን ብቻውን ወስደው መግለጫ ያሰጡታል። ማስረሻ ሰጤ አትሊስት በብዙ መልኩ መረጃው ከተገኘ ጊዜ ጀምሮ ፈጽሞ የዘገየ ቢሆንም እንኳን የተወሰደው እርምጃ ከድርጅቱ አባልነት አሰናብቻለሁ ካለ ድርጅቱ እንደምታውቁት ሰንበትበት ብሏል። አሰናብተናል ማስረሻ ሰጤን። ድርጅቱ አሰናብቸዋለሁ ያለውን ሰው አይ አሰናበትም ብትሉም አላሰናበታችሁትም፣ እናንተ ስታሰናብቱት እኛ እንቀበለዋለን ብለው አቀባበል አደረጉለት። ምን ነገር ናችሁ? የአበባ ጉንጉን ይዘው ቢሄዱ ሊገርማችሁ አይገባም። አቀባበል ቢደረግላቸው ሊደንቃችሁ አይገባም። አንድም መረጃ ያልነበረበት ነገር የለም። ቱ ቢሆንስት አንዳንዱ ላይ መቸኮል ስለማይገባ አንዳንዱ ልክ እንደ ኢንተርፊር እንደማረግም ስለሚቆጠር በእኛ በኩል ኃላፊነት የሚሰማው እንቅስቃሴ ማድረግ ግዴታችንም ስለሆነ በእያንዳንዱ ጉዳይ ላይ
መጀመሪያ እንደምናደርገው ሁሌም ለአድማጭ ተመልካቾቻችን እንደምንነግራችሁ ሁልጊዜ መጀመሪያ የምናደርገው እያንዳንዱ መረጃ እዛ ያለው አመራር በቂ መረጃ እንዲኖረው የማድረግ እዛ ያለው የህዝብ ትግል የሚመራ አካል መረጃ ህዝብ የማግኘት መብቱ ተጠቅሞ ህዝብ እንዲደርሰው እንደምናደርጉላ እንደሚደርሳቸው ስለምናውቅና ስለምናደርስም አስፈላጊው ጥንቃቄ እንዲደረግ ብዙ ተብሏል፣ ብዙ ተደክሟል። አሁን ዘገየ አልዘገየ መወቃቀስ ባለፈ ነገር ላይ እሱ አይደለም ቁም ነገሩ። ግን መጪውን አሁን ያለውን እውነታ ከዛ መጪውን እንድታውቁት መልክ በርዝ ባለው መልኩ ፍሬም ማድረግና ማስቀመጥ ይገባል። ማነሳቸው ነገሮች ከዚህ ኤቭሪ ስቴፕስ ትክክለኛውን ነገር ነው። አንዳንዶቹን አሁንም ለድርጅቱ እድል ለመስጠት የምቆጥባቸው ነገሮች እንዳሉ ታሳቢ ተደርጎ ማለት ነው። እድል የምሰጠው አሁንም ድርጅቱ በአማራ ትግል ላይ የዘገየ እርምጃ በመውሰዱ ምክንያት ይብዛም ይነስም ለጊዜው የተንገራገጨና ባዴን አንድ ሰው በስድስት አጃቢ መግለጫ እንዲሰጥም የተደረገበት መንገድ ስህተት ነው። መገምገም ማስተካከል አለባቸው ብዬ አስባለሁ። ከዛ ሁሉ የሚበልጠው ግን የአማራን ትግል ቁልቁል ለመስደድ በድርጅት ስም በሊቀመንበሩ ስም የእስክንድር ፎቶን ፕሮፋይል አድርገው ከበስተጀርባ ግን ከማስረሻ ጋር ሲሰሩ የነበሩ ሰዎችን አርበኛ እስክንድር ነጋ እነማን ናቸው ያውቃል። 1 2 3 ብሎ መጥቀስ ይችላል። አለው፣ ማስረጃ አለው፣ መረጃ አለው። አትሊስት መረጃ አለው፣ በጣም በሚገባ መረጃ አለው። በነ ማስረሻ ላይ የዘገየውን አይነት መዘግየት ድርጅቱ በሌሎቹ ላይ ሊዘገይ ይገባል ብዬ አላምንም። ምክንያቱም በቀን 50 60 ስቴት ማነው 30 ስቴት በቀን 20 ስቴት ሲደውሉ ነው የሚውሉት። የሚታወቁት የእስክንድርን ፎቶ ፕሮፋይል በማድረግ ነው። 2 3 ሰዎች በዋነኛነት ከማስረሻ ጋር ብሪጅ አድርጎ የሚሰራው ግን አንድ ሰው ድርጅቱ ጥንቃቄ ስለሚያስፈልግና ሌሎች የመፈታቸው ጉዳዮች አሉ የሚል አይነት ስላራመዱና ይሄ እንቅስቃሴ ድርጅት ይጎዳል የሚባል ነገር ስለተነሳ አይ ብድግ ብዬ የንጃ ስሜት ምናምን ልንል ስለማንችል እንጂ ቀደም ብለን ነግረናቸዋል። ይሄ ሁሉ እንደሚሆን ይሄ ሁሉ እንደሚመጣ የለየላቸው አምስተኛ ረድፎች በይፋ ወጥተው ሲሰሩ ሲንቀሳቀሱ የነበሩ ራሳቸውን ያውቃሉ። ኦሬዲ ተነጥለው ተለይተው ወጥተዋል። ግልጽ ነው፣ አሻሚ አይደለም። አሁን እንደ ፍጹም የአማራ ታጋይ ራሳቸው የሚቆጥሩ ደግምላችኋለሁ። ዋሽንግተን ዲሲ ማስረሻ ባህር ዳር ሄዶ ከቀንድ አውጣ ጋር ከመፈራረሙ በፊት እዚህ ዲሲ ላይ ሚዲያ እንዲያፈርስ ተልኮ የተሰጠው ሰው እንቅስቃሴ ሲያደርግ የነበረ አካል ከጀርባ ሆኖ እያንዳንዷን እንቅስቃሴ ሲመራ የነበረ አካል ራቁቱን እየቀረ ያለ አካል በሰው አይደለም በፈጣሪ እየተጋለጠ ያለ አካል የሚገርመው ከሳምንታት እንደዚህ በፊት እዚያም እዚህም ወከባና ግርግር ሲመጣ ምክንያቱን እያወቅን ነው፣ እየተናገርን ነው። መጀመሪያ ፍሬም ስትደረግ ካስተዋላችሁ ማስረሻ ሰጤ፣ እስክንድር ነጋ፣ ዘመነ ካሴ ሶስቱ ጋር የማይታረቅ ቅራኔ አድርጎ ማምጣት ነበረ። የማስረሻ ሰጤን አካሄድ ለማሳመር ዩጋንዳ የተወሸቀ አፈቀላጤ ምንድን ነበር ያለለት? እስክንድር ነጋ ከማስረሻ ጋር የተጣላው በምንድን ነው ተባለለት? እስክንድር ከማስረሻ ጋር የተጣላው ማስረሻን እነዘመነን ውጋ ብሎ ሲያዘው ማስረሻ በቂ ኃይል የለኝም አልወጋም በማለቱ እስክንድርና
ማስረሻ ተጣሉ። እንዲህ አይነት ፍሬሚንግ ነበር የሚደረግለት የነበረው። ይሄ ነበር ሲደረግ የነበረው። አሁን በዚህ ምክንያት ተመልከቱ፣ ማስረሻ አልሄድም አልወጋም አለ። እስክንድር ውጓ ብሎ አዘዘ። ልብ በሉ፣ ማስረሻ እንደሚሄድ ያውቃል። የማስረሻ አካሄድ ጋር ውል አለ። እሷን እያስፈጸሟት ነው በጋራ። ማስረሻ ሲሄድ ግን ዘመነና እስክንድር ጦርነት ውስጥ እንዲቆዩ ማድረግ ያስፈልግ ነበረ በእነሱ ፕላን። ስለዚህ ማስረሻ እኮ ውጋ ሲለው አልወጋም ብሎ እንጂ ሊወጋህ ነበረ፣ ያስወጋህ ነበረ። እንዴት ከሱ ጋር ትነጋገራለህ? እንዴት አፋድና አፋባ ይነጋገራሉ ነበር። ነገርየው እንደዛ ነው እኮ ፍሬም የተደረገችው። ፖለቲካ አዋቂ ተብለው መሆኑ ነው። ፈጣሪ ግን እንዴት እንደሚያጋልጣቸው፣ ፈጣሪ ግን እንዴት እርቃናቸው እንደሚያስቀራቸው፣ እንዴት ከሀቅ ጋር እንደሚቆም ውሎ አላደረም። ኧረ አረጋጉት አለን። ጭቃ አቦካችሁት፣ በጣም አረጋጉት። የጊዜ ጉዳይ እኮ ነው። እውነትን ማንም አፍኖ ሊያስቀራት አይችልም። ለጊዜው ሆይ ሆይታ የሆነ ነገር የፈጠርክ ሊመስል ይችላል። ለጊዜው በረባን ይፈታ የሚል ጩኸት አሸንፎ እሱ ሲሰቀል አጭር ናት ጊዜዋ። ይህን ሺህ ጊዜ ደጋግመን ተናግረናል። ጊዜዋ አጭር ናት። ከሐሙስ ምሽት እስከ እሑድ ጠዋት ነው የወንበዴ ድል። ያቹም ከዓርብ 9 ሰዓት በኋላ ኢቭን ወንበዴ ልቡ ይታወቃል። የሚገባበት ይጠፋዋል። ሰላም የለው። የወንበዴው ደስታ ቆመጥ ዱላ ይዞ በሌሊት መጥቶ ከሃዲው ይሁዳ በመሳም አሳልፎ ሐዋርያ ነኝ ብሎ አብሮት የሆነው በመሳም አሳልፎ እንዲሰጥ ቆመጥ ይዘው ወንበዴ እንደሚይዝ በሌሊት የመጡትም ልክ ወንጀለኛ